አባቴ ለተጉ የሆነለት ተጉ የኛ መንፈሳዊ ልጅ ነው። የዚህ ቤት መንፈሳዊ ልጅ ነው። የሆነለት ነገር ምንድነው? ወደዚህ ከመምጣቱ በፊት በብዙ ችግር ውስጥና በብዙ ቀውስ ውስጥ ሆኖ ነው ወደዚህ የመጣ። ወደዚህ ከመጣ በኋላ የዛሬ 3 ሳምንትም ማማ ፕሮፌሳይስ አድርገለት ነበርና ከፍተኛ ወደሆነ የቢዝነስ ነገር ውስጥ እንደሚገባ መልእክት መጥቶለት ነበር። በትላንትናው ዕለት የ1 ሚሊዮን ብር ማሽን ወደሱ ማስገባት ችሏል። ወደ ፋብሪካውና የ1 ሚሊዮን ብር ማሽን ፋብሪካው ማስገባት ችሏል። የ9.8 ሚሊዮን ብር ስራ ደግሞ እጁ ላይ ገብቷል። የ9.8 ሚሊዮን ብር ውሰድ ፓፓ ክብር ለእግዚአብሔር ይሁን። እዚህ ከመጣሁበት ጊዜ ጀምሮ አንድ ነገር ላስቸገረ እስኪ ከዛ እስከዛ 30 እርምጃ ቁጠር። እየቆጠርክ ተንቀሳቀስ። 1 2 30 እርምጃ። እናንተም ከምናችሁ ዘባላችሁበት 30 ስትደርስ ንገረኝ። ደርሽ በዚህ ዓመት ቁጭ በሉ። በዚህ ዓመት አሜን ከ30 ሚሊዮን ብሮች በላይ እንድቆጠር ጸልያለሁ። አሜን አሜን አሜን። በዚህ ዓመት አሜን ከ30 ሚሊዮን ብሮች በላይ አካውንት ውስጥ አሜን እንዲንቀሳቀስ አዝዣለሁ። አሜን። አፈጠንኩልህ፣ አሜን። አስቸኮልኩልህ። አሜን። ብሮች ወደ አንተ መጡ። አሜን በኢየሱስ ስም አሜን። ጸልይ አብረውን። በዚህ ዓመት ለምን እንዳልኩ ልንገርህ። ተነሳ 1 ተነሳ 2 3 4 5 ተነሳ። 5 ሰዎች ኮላውን 5 ሰዎች ዙሪያን ከበው አየሁ እና 5 ሰዎች ከበው ይሄ ሰውዬ አያመልጠንም፣ ሊያመልጠን አይገባም ብለው በቃ እስርስር አድርገው ሊያስቀምጡት ፈልገዋል። በትክክል እግዚአብሔር እነሱን ሲመታቸው አይቻል። አሜን። ሲመታቸው አይቻል። አሜን። ሲበትናቸው አይቻል። አሜን። እና እግዚአብሔር እንደዚህ ብሎኛል። ያው እግዚአብሔር ምስክሬን ነው። አሜን። እስከ ዛሬ የቆጠርከውን ብር እንዳልቆጠርኩ አስብ። ከዚህ በኋላ ከባድ ፋይናንስ እየመጣ ነው። ከባድ ገንዘቦች እየመጡ ነው። ከባድ ገንዘቦች እየመጡ ነው። ከባድ ገንዘቦች ይሄኛውን መጣ ብለህ ሳትጨርስ ይሄኛው ሲጨመር አይቻል። ይሄኛው ሲጨመር አይቻል። እግዚአብሔር በፋይናንሻል ጉዳይ በኃይል እሱን መባረክበት ዓመት ነው ብሎኛል። አስቸኮልኩልህ፣ አፈጠንኩልህ። ነገር ተለቋል በኢየሱስ ስም ያልኩት ሆኗል። እግዚአብሔር 5ቱንም በትኗቸዋል። ከ30 ሚሊዮን ትሻገራለህ። ነገር ተስፋፍቷል በኢየሱስ ስም አይቻለሁ። እሺ ክብር ለእግዚአብሔር ይሁን። ስሜ ተገኘ ወርቅ ጫን ያለው ይባላል። የመጣሁት ከጀሞ ነው። የምተዳደረው በጫማ ስራ ላይ ነው። ወደዚህ ሄቨን ኤምባሲ ቸርች ከመምጣቴ በፊት የነበርኩበት ሁኔታ ለማውራትም የማይመች ሁኔታ ነበረ። ነገር ግን እዚህ ቸርች እግሬ ከረገጠበት ቀን ጀምሮ ፕሮፌት ሚራክል ጋር ከተገናኘንበት ሰዓትና ጊዜ ጀምሮ በሱ ቅባት በመጠቀም የስራ መቆራረጥ ሳይኖረኝ፣ የገንዘብ ችግር ሳይኖረኝ ነገሮች ሁሉ እየጨመሩ የመጡበት ነው። ክብር ለእግዚአብሔር ይሁን። አሁን ከዛ ሁሉ አልፌ ብዙ ነገሮችን በብድርና በተለያዩ ነገሮች ነበር የምወጣው። አሁን ግን የራሴ የሆነ ገንዘብ መመንዘር ጀምሬያለሁ። ከዛም አልፎ አሁን በትላንትናው ዕለት የ1 ሚሊዮን ብር ማሽን ነው ወደ ድርጅቴ ያስገባሁት። ክብር ለእግዚአብሔር ይሁን። ይህ የሆነው ለምንድን ነው? ፕሮፌት ሚራክል እንደሚናገረው እግዚአብሔር ከእናንተ ጋር መስራት ሲፈልግ የእናንተን ነገር ይጨምራል። አብሮ ሰራተኛ ሆኛለሁ። ክብር ለእግዚአብሔር ይሁን። እግዚአብሔር የምሰጠውን ገንዘብ መጨመር ሲፈልግ ለእኔ ነገሮችን እየጨመረልኝ እዚህ ደርሻለሁ። ወደ ሄቨን ኤምባሲ ኑ። የተቸገራችሁ በቢዝነሳችሁ፣ በጤንነታችሁ፣ በተለያየ ነገር የተቸገራችሁ ኑ ወደ ሄቨን ኤምባሲ። እኔ የተጠቀምኩትን እናንተም እንድትጠቀሙ ጋብዛችኋለሁ። እግዚአብሔር ይባርካችሁ።